በእኔ አመለካከት አምስት ዓለም ሲያያቸው ምድር ስትነካቸው የሚንቀጠቀጥላቸው ዓለም ይፈራቸው ጠላቴ ባይሆኑ ብለህ የምትጸልይላቸው ሰይጣን ማለት ነው። ከነዚህ ሰዎች የውጊያን ታክቲክ የሚወስድላቸው በጣም አስደናቂ አምስት ቤስት ጀነራል ማለት ቤስት አዋጊ የሚባሉ ሰዎችን ነው እንትን ብላችሁ ሊደር ኪንግ ንጉስ ላይሆኑ ይችላሉ። ብዙም ፖለቲካ ላይ ጎበዝ ላይሆኑ ይችላሉ። ግን ማዋጋት ላይ የሚገርሙ አምስት ቤስት ሊደር ነው የምጠራላችሁ። አምስተኛ ላይ ማረው ጁሊየስ ሲዘር ነው። ጁሊየስ ሲዘር ክርስቶስ ከመወለዱ ከ40 ዓመት በፊት የሞተ ሰው ቢሆንም አንደኛ ክፍለ ዘመን ላይ ብለን የምንጠራው አንደኛ ክፍለ ዘመን ላይ የነበረ ሰው ነው። ጁሊየስ ሲዘር ፖለቲካ ላይ ነው ጉብዝን ነው። ከማዋጋት በላይ 15 በላይ ውጊያዎችን አሸንፏል። አንድ ውጊያን ተሸንፏል። ግን ያሸነፋቸው ውጊያዎች ወሳኝ ዓለምን ሼፕ ያደረጉ ማለትም ሮማን ኢምፓየርን ሼፕ ያደረጉ ጊዜ ስለሆነ ጁሊየስ ሲዛር አምስተኛ ያደርገዋለሁ። አራተኛ ላይ ማድረገው ናፖሊዮን ቦናፓርቴ የፈረንሳይ ነው። እሱ ከ200 ዓመት ምናምን በፊት ነው 19ኛው ክፍለ ዘመን ላይ የነበረ ሰው ነው። ናፖሊዮን ቦናፓርቴ ሲባልም ሰምታችሁ ታውቃላችሁ። በጣም ወደው ሰው ነው። ፐርሰናሊ እኔ ሁሉንም ወዳቸዋለሁ፣ ግን ጀግና ይመቸኛል። እኔ ናፖሊዮን ቦናፓርቴ ደግሞ ይለያል። እሱ በዘመናዊ ዓለም ላይ ነው ገብቷል። መሳሪያ ሽጉጥ ከተፈጠረ በኋላ ምናምን እና በጎራዴ ዘመን ዓለምን መግዛት አንድ አይደለም። እውነቱን እናወራ ከተባለ ይቀየራል። እሱን እስከዛሬ እንዲህ ዘመናዊ መሳሪያ ከመጣ በኋላ እንደሱ የሚያክል ጀነራል እስከዛሬ ተፈጥሮ አያውቅም። በቃ ሊፈጠርም ሁላ እኔ በጣም በቃ ማለት በጣም ታክቲክፉል እስከዛሬ በኢትዮጵያም ሆነ ዓለም ላይ ባሉ የወታደራዊ ካምፖች ውስጥ ይጠናል። 60 በላይ ጦርነቶችን ቢያሸንፍም 7 ጦርነት ሜጀር ጦርነቶችን ተሸንፏል። ሶስተኛ ላይ ማረገው ትንሽ ከባድ ነው። ካሊድ ኢብን አልዋሊድ ነው። እንዳረብኛ ልበለው። ይህ ሰውዬ እኔ ምን አይነት እኔ እንደው በቃ ባጭሩ መቅረቱ ነው እንጂ እኔ ዓለምን ይገዛል ብዬ የምፈራለት ሰው ካሊድ ኢብን አልዋሊድ ማለት ነው። በ7ኛው ክፍለ ዘመን የነበረ ሰው ነው። 100 በላይ ጦርነቶችን አሸንፏል። ሶስተኛ ለምን አረከው ካልከኝ ሶስተኛ ያረኩበት ምክንያት ማለት ነው ስለማይችል ውጊያውን አይደለም። ካሊድ ኢብን አልዋሊድ ራሱ ንጉስ ወይም ደግሞ ሊደር አልነበረም። ከላይ የሚያዙ ሰዎች ነበሩ። እና ምንድነው እኔ በጣም ያናደደኝ ነገር አለቃ አይደለም፣ እሱ ንጉስ አይደለም በራሱ። በዛ ላይ ደግሞ ታዛዥ ነው። ታዛዥ ባይሆን ራሱ እኔ ፈንቅሎ የራሱን ዓለም መገንባት የሚችል ሰው ነው። እኔ ካሊድ 100 በላይ ጦርነቶችን ያሸነፈው በራሱ 100 በላይ 1-0 አልተሸነፈም። አንድ ኔጌቲቭ ነው። በቃ ተሸንፎ አቅም በይወጡ ምንም አይነት ደግሞ ዝም ብሎ ተራራው ሀገሮችን ያሸነፈው ምናምን ብሎ እንትን የሚሉ ሰዎች አይደለም። ሮማን ኢምፓየርንም ፐርሺያን ኢምፓየርንም አደሴን ታይም የገጠመ ሰው ነው። እነዚህን ታላላቅ ኢምፓየር ሁለቱንም ክክት ያረጋቸው እግዚአብሔርን በጣም ይመቸኝ ሰው ነው። በቃ ሁለተኛ ላይ ማረጋው ጌንጊስ ካንን ነው። የዓለማችንን ትልቁን ኢምፓየር የገነባው እሱ ነው። እስከዛሬ ተፈጥሮ አያውቅም። ከጥግ እስከ ጥግ የገዛው ማፕ ላይ ገብታችሁ እዩ። እንደ ጌንጊስ ካን ሰርቻለሁ ስለሱ ቪዲዮ። ስለዚህ ብዙ አልሄድም። ጌንጊስ ካን ወደ 30 በላይ ጦርነቶችን አሸንፏል። አንድ ጦርነትን ተሸንፏል ጌንጊስ ካን። አንደኛ ላይ የማደርገው ግን አሌክዛንደር ዘ ግሬት ነው የማደርገው። አንደኛ ላይ አሌክዛንደር ዘ ግሬት ታላቁ እስክንድር የሚያክል ፍጥረት እስከዛሬ በምድር ላይ ተፈጥሮ አያውቅም። እስክንድር ማለት ነው ክርስቶስ ከመወለዱ ማለት ነው ከ400 ዓመት በፊት የተፈጠረ ሰው ቢሆንም በቃ እስክንድር እስከዛሬ ስሙ የዘለቀ ይሄ ሰውዬ ማለት ነው። እኔ በ33 ዓመቱ ያሳካውን ነገር ብዙ ሰዎች ተደምረው ሊያደርጉት የማይችሉትን ነገር ነው ያደረጉ። በዛ ላይ ፍጥነቱ ነው የሚገርመኝ። እኔ ፍጥነቱ ማለት አመታት ማለትም 20 ዓመት 30 ዓመት ሊፈጅ የሚችሉ ውጊያዎችን ነው እሱ በአንድ ቀን ምናምን የሚጨርሰው። በጣም ታክቲክፉል ነው። እስከዛሬ 3000 ዓመት እና 2000 ዓመት አልፎ ስለሱ እያወራ ነው ቁጭ ብለን። ምናልባት ካሊድ ኢብን አልዋሊድ ሊገዳደረው ይችላል በመዋጋት ታክቲክና በታክቲክ ፉልነስ እሱ ሊወዳደረው ይችላል። ከዛ ውጪ ያለው ግን ማንም አይደርስበትም። ማንም ማለት ነው ማንም እንደ አሌክዛንደር ዘ ግሬት ታላቅ ሰው የለምና ስለ ሁሉ አንዳንድ ፓርት አድርጌ በደንብ በሰፊው ይሰራላችኋለሁ። የታይም ጉዳይ ነው።